እኔ ፊልድ በወጣሁበት ጊዜ እግሬን ተከትላ ባለቤቴ 3 ልጆችን ባዶ ቤት አስቀምጣ ፊልድ ወጥታ ተመልሳ መጣች። 3 ቀን ቆይታ ነው የተመለሰችው። ከዛ ምንድነው ነገሩ ምንድነው የሆንሽው ስላት ልትነግረኝ አልፈለገችም። በሽማግሌና በቤተሰቦቿ ፊት ችግሯ እንድትነገር ብትጠየቅም ፈጽሞ ችግሯን ከመናገር ይልቅ ፍች ፈልጋለሁ ብቻ ነው የምትለው። አሁን ጉዳያችን በፍርድ ቤት ነው ያለው። 3 ልጆች አሉን። ልጅ መበተን ቀላል አይደለም። የሰራችው ስራ ደግሞ አእምሮዬ ጋር በጣም ከባድ ነው። ያው ይወዳታልም እንደምንረዳው ከታሪኩ ከሆነ ይሄ ሰውዬ እናንተ ብትሆኑ በዚህ ወንድማችን በጣም ጀግኖች ልጆች 3 ጊዜ 9 ወር አርግዛለች። የሚገርም የአራስ ቤቱን ሳልቆጥር ከወለደች በኋላ ያላት ስቃይ፣ በእርግዝና ወቅት ያላት ስቃይ አስባችሁታል? ቤተሰብ ያን ሁሉ መከራ ያየች ልጅ 10 ምናምን በትዳር የኖረች ልጅ አሁን ዛሬ ላይ እስቲ እኛን እንጠይቅ። እኛ በንጹህ ልቦና በንጹህ ህሊና እንጠይቅ። ያን ሁሉ ጊዜ በትዳር ስትኖር ምንም አላረገችም ማለት አሁን በተፈጠረው ነገር እንሂድ። ለምን እግሩን ተከትላ ወጣች? ለምን 3 ቀን ቆይታ ወጣች? መጣች የት ቆየች? ለምን ፍቺ ጠየቀች? ይሄን አናስብም? ልጅቷ ቀውስ አይደለችም ተብሏል። ጤነኛ ናት። ለምንድነው ከ3 ልጆች ውልደት በኋላ የሄደችው? ለምንድነው 3 ቀን ቆይታ የመጣችው? የት ነው የቆየችው? ለምን ፍቺ ጠየቀች? እቺ ልጅ እኮ በጣም አስተዋይ ናት። እውነት ከኔ እኮ እናቴ ታስተውላለች። ትልቅ ጥበብ ለሴቶች አላችሁ። እና አንዳንዴ ፍቺ ሲጠየቅ እኔ ባለፈው ተናግሬያለሁ። ሴቶች ልጆቻቸውን 9 ወር እንደሚጸንሱት የባሎቻቸውን ችግር እንደ ልጅ ይጸንሳሉ። በጣም ይይዙታል፣ እስከ ምጥ ድረስ ይወስዱታል። ምጡ በጣም ሲያስቸግራቸው 2ቷን ፊደል ያመጣታል። ፍቺ የምትለው ከመሬት ተነስታ አታረግም እኮ። ምክንያቱም ለምን መሰለ? እኔ ባለፈው ብያለሁ። አንድ ብልህ ሚስት ወይ ልባም ሴት ባሏ ጠጥቶ ሲመጣ ከነጠሩኑ አቅፋው ትተኛለች። መጥቶ ቤት ውስጥ ጓ ሲለም የኔ አባትና እስኪ ምናምን ብላ ታስቀምጣለች። እንዳልኩት ባለፈው ውጭ ላይ የሆነ የምትጠረጥረው የምትሰማው ደመነፍሷ የሚነግራት ነገር ሁሉ አለ። አውታት ነግሮም ይሄንም ትይዟለች። ችላ ጽንስ እንዳልኳችሁ የሆነ ነገር ሲደርስ 4-5 ዓመታትን ቆጥራ የሆነ ቀን ታፈርጠዋለች። በቃ ምንድነው ፍቺ 3 ፊደል እንጂ እቺ እናት እቺ ሴት እቺ ጀግና ሴት አስቡት 3 ልጆች ወልዳ ይሄ ልጅን ብትፈታው እኮ ብዙ ከ2 ሰው ከነ ልጆቿ ላይ ገባት ይችላል። ባል እንደማታገኝ ያወቀች ባሏን ፈታ 3 ልጆቹን በትልቅ ችግር እንደምትሸከም ያወቀች ፍቺ የምትጠይቅ ይመስላችኋል? በጣም ውስጧ የተከመረ ችግር አለ። ተከትቃ ቤት ውስጥ እንዳለ አንድ ዕቃ ቆይታለች እቺ ልጅ። እኔ ከይቅርታ ጋር ቃሉን ስትጠቀሙ ይቅርታ አድርጉልኝ። እኔ ሹፌር ነኝ፣ የምሬን ነው የምነግራችሁና ፊልድና በእኛ ሙያ አካባቢ ነው። ሁሉን አልጠቅስም። እዚህ ቤት ትኖራላችሁና በጣም አንዳንድ ያልተለመደ መጥፎ ተግባር ይፈጠራል። ይሄ ፊልድ የሚባል ነገር በቃ የሆነ እንትን ነው የሚፈጥረው፣ በየቦታው ቤት ነው የሚፈጥረውና ኢቭን እኮ ቁጥብ ብትሆን ራሱ የሆነ ስም አለክ። ሴቶች አንተ ፊልድ አሁን ለምሳሌ ዴይ ቱ ዴይ ሴክሹዋል የምታረጋት ከሆነ ለምሳሌ በ4 ቀን እሷ ጋር ስተኛ የምሰጣት ሴክስ አውራዋለሁ በድፍረት የምታረጉት ሩካቤ ግንኙነት 20 ቀን ቆይታ ስትመጣ እኮ በ3 እጥፍ ሚስት ጋር መገናኘት አለበት። ትገምታለች አባቴ። እነዚህ ለኛ ያልሰጠት ጥበብ እነሱ ጋር አለ። የምሬን ነው የምነግርህ። ከአፏ ሳትናገር ያንተን ድርጊት ባድራጎትክ ማትሲሳ ምሰራ ናት። ያው እንግዲህ ማለት ሚስቶቻችን ማለት ነውና ይሄን ነገር ነው እኛ ጥንቃቄ ማድረግ ያለብን። የምሬን ነው የምነግራችሁ። ሌላ እንትን የሚባል ነገር አሁን ልጅቷ እኔ እንደ ጥፋት የምቆጥረው ምን አለ መሰለ፣ የፈለገ ቢመራት የፈለገ ባሏ ቺት አድርጓል ሊባል ይችላል። የዘመኑ ሰው እንደሆነ አንተ መልካም ነገር ለሚስት ስታደርግ ባልሽ እኮ እንዲያደረገልሽ ብሎ አያወራ። አንድ ሴትን የመስሪያ ቤት ባልደረባህን ቆመ እንዴት ነበር ስራው እንዴት ነበር እያልክ ስለ ስራ ስታወራ በጌታ ስም ይሄ ኤአይ የሚባል ነገር አለ። እሱን ኤዲት ያደርግልና አየሽ ምናምን እጁን ላይ አስጥሎ አምጥቶ እቺ ልጅ አሁን በኤአይም ተፎግራ ሊሆን ይችላል። እና ይሄ ዘመኑ ለኛ የሚጠቅም ቴክኖሎጂ አምጥቷል፣ የሚበትነንም አምጥቷል። ይሄ ኤአይ ብሎ አምጥቷል። ሰይጣን ፈጣሪ እሱን ቴክኖሎጂ ቢያጠፋ ጥሩ ነው። የብዙ ትዳር እያፈረሰ ነውና ስለዚህ ፈጣሪ አላመለኩኝም ብሎ በአንድ ቀን ሌሊት ድራሻችንን ማጥፋት እየቻለ በቃ ፍቅር ስላለው የፈጠረን ፍጡር ስለሆንን በትዕግስት
ይጠብቀናል። እኛ ግን ተነስተን እኛ የወደድናት ሴት ወይም የወደድነው ወንድ እኔ ባልኩት መንገድ አልሄድም ብለን ለማጥፋት ከአጠገቡ ወይም ለመለያየት የምናደርገው ሩጫ ይጻረናል ከዚህ ከሃይማኖታዊ አስተምህሮና ሐሳቢው ጋር ራሱ ማለት ነው። ስለዚህ እኛ ነፃ ፈቃድ አለን። የሰው ልጆች ከወደድነው ካፈቀርነው ሰው ጋር ነው የምንቀጥለው የምንኖረው። ይሄን ነፃነት አክብረን በመሃል ግን ያልገባን ያልተግባባን ነገር ካለ መመርመር መፈተሽ ይፈልጋል። በጣም ይሄ መለያየት የህይወት የመጨረሻው ውሳኔ ነው መሆን ያለበት። ይሄ ታገሰ እንደው የመጨረሻ የማይቀና ነገር ሲሆን የምትወስነው ውሳኔ ነው እንጂ ምክንያቱም ይሄ ልጅ ወሰነ እንበል ወስኖ የሚቀጥለውን ህይወት ደግሞ አያውቅም። ከዚህ የባሰ አሁን እቺ 3 ቀን ያደረችው 33 ቀን ደግሞ የምታደር ልትመጣ ትችላለች። ስለዚህ ያለውን ነገር ማስተካከል ይፈልጋል። ለመጨረሻ ጊዜ ማለት የምፈልገው ነገር ምንድነው? ሰዎች መጠንቀቅ ያለባቸው የምናገባው ሰው ወይ ጓደኛ የምናደርገው ሰው ባዳ ነው። ባዳ ደግሞ እስካፈቀር ነው መስጠት ያለብን ነገር እስከሰጠን ድረስ ነው አብሮ የሚቆየው እንጂ ኤኒታይም የሚሄድ አካል ነው። ስለዚህ እንደ ወንድም ወይንም እንደ ስጋ ኮንሲደር አናድርግ። አብረን የምንኖረውን ሰው ኢንቨስት ማድረግ ያለብን ነገር በሙሉ ኢንቨስት ማድረግ አለብን። ኢንቨስት ካላደረግን አንድ እግራቸው ሁልጊዜ ባዳ አንድ እግሩ ውጪ ነው። የሆነ ነገር ካልተመቸው ወንድም ወይንም ስጋ አይደለም። ይሄ ለምሳሌ እኔ ከወንድም ከእህቴ ጋር ብጣላ 3 ዓመት ብጣላ ወይ ለቅሶ ወይ ሐዘን ወይ ደስታ ያገናኘኛል መልሶ፣ ወይ ብታመም ይመጣል አይቀርም። ባዳ ግን አንድ እግሩ ውጪ ነው። በቃ የሆነች ነገር ከጎደለች ለመሄድ ለማምለጥ ለመሮጥ የተዘጋጀ ሰው ነው የምናገባው። ስለዚህ ይህንን ያገባነው ሰው እንደ እንቁላል መንከባከብ፣ ከወደድ ነው መጠበቅ፣ እንደ ራሳችን እንትሪት ማድረግ፣ አለመተኛት ይፈልጋል። አንዳንድ ወንድና ሴት እኮ ቼክ አይደራረግም። ባይዞይ የዛሬ ስንት ዓመት ነው ወድሻለሁ ያለኝ ምናምን የሚሉ ሴቶች ወይ ወንዶች አሉ። ቃሉን ራሱ አያውቁትም። ባይዞይ ዋንስ ከገቡ በኋላ ነገሮችን በሙሉ የሚተዉ ሰዎች አሉ።